ሰዊታይ ብለው እንትና ይሉ ስሚ ጨረቃዬ፣ ይሄ የእውነት አይደለም። ሰማሽ አይደል? ሀይሚ የእውነት ቢሆን ይህን ቃል አትጠቀምም። እና ተፋች ሚላለን ተፋች ሚላለን። ይሄ የውሸት ነው። ይሄ ነገር መጠቀም የለባቸውም። በዚህ መሀል ደግሞ በሁለታቸው ግንኙነት መሀል ቤተሰብ ማግባት ራሱ ጥሩ አይደለም። በቃ እንዴ ነውር ነው። ቤተሰብ አግብታችሁ ከራሳችሁ አልፎ ደግሞ ቤተሰብ መሀል አግብታችሁ ደግሞ ያልሆነ ቃላት ስትጠቀሙ አይደብራችሁ? ይሄን ቪዲዮ እንዴት ነው ግን እናንተ አታዩም ነው ወይስ እንዴት ነው? ኤዲት ሲደረግ እኮ ይሄ ይጫን ይሄ አይጫን ብለው አይተው ነው እኮ ኤዲት አስደረገው የሚጫነው። በጣም ይደብራል እውነት። እንደ ዛሬ ደብሮኝም አያውቅም። በጣም ተስተካከሉ፣ እውነት ተስተካከሉ። እንዴ ተሳዳቢውን እየተከተላችሁ ያልሆነ ቃሌት እየተጠቀማችሁ ለሴት ልጅ ማይገባ ለወንድ ልጅ እንዴ ክብር የሚባል ነገር አለ እኮ። ነገ ትዳር የምትይዙት ልጆች የምትወልዱት ሰዎች መቼ ማትለያዩም እናንተ ሰማችኋል? ማትለያዩት ሰዎች ደግሞ ለእኛ ቁሱል አታስቀምጡ። ሀቅ ለመናገር የበፊት ማንነታቸው በጣም ናፈቀኝ። ኧረ በጣም እኮ ናፈቀኝ። እኔ ራሴ እውነቴን ነው ናፈቀን። ግን ስሚ ጨረቃዬ ማለት ነው ጨረቃዬ ስሚ፣ ብሩኬ ከዚህ በፊት ምንድን ነው ያለው? ፈለግነው ተባብለን ራሱ የፈለግነው ነገር ደርሰን ራሱ እኔና ሀይሚ አንያያዝም ቅም ብሏል። እናቃለን። እናንተ አውቃችሁ ከዛ እናንተ አውቃችሁ ነው የምትሰሩት። ግን እኛ ማናቅ እዚህ ጋር ያለን ሰው እኛ ደግሞ ልባችን ይቆስላል። ለምን የምትነጋገሩት ቃላቶች እዚህ ጋር ደግሞ አንተ ቤዝ አንቺ ቤዝ አንተ ጀግና አንቺ ጀግና አንተ ጀግና የሚሉት አሉ እዚህ ጋር ማለት ቲክቶክ መንደር ማለት ነው። እንደነሱ ነው የምትጠቁት። ምንም አይደለም። በርቺ ዋጡ። ለምን ከተሳዳቢዎች እና ከዘግዛቂዎች እየወሰዳችሁ እየሰራችሁት ነው። እኛን ደግሞ ለምን ልባችን ትቆስላላችሁ? እና ሁለታችን አንድነት የእናንተን ሁለት አንድነት ምንፈልግ ሰው ለእኛ ለምን አታዝኑም? እናንተ ተከፋፋዮች አከፋፍለው ፈልገን ለምናያቸው ለእኛ ለምንድን ነው ክብር ማይኖራቸው? ሀቂቃ ክብር ኖረናል ለእኛ ማለት ነው። አንዳንዶቹ ደግሞ እያየው ነው። አንዳንዶቹ ደግሞ ማለት ነው የሁለቱም ፕሮፋይል አድርጋችሁ ኮመንት አታዩም፣ ኮመንት አያዩም፣ ኮመንት አያነቡም ብላችሁ እዚህ ቤት ደግሞ መታችሁ እንትን የምትሉ ሰዎች ኮመንት እናያለን እኛ። እኔ አሁን የታዘብኩት ሰው አለ። ሀይሚን ቤትም ገብታችሁ ምጽፉት ኮመንት፣ ብሩኬን ቤት ገብታችሁ ምጽፉት ሰዎች እኛ ከፈለጋችሁ ከተዛዳቢዎቹ እዛ ተሳልፋችሁ ተቀመጡ። እኛ አንፈልግም እዚህ ቤት ማለት ነው። ያልሆነ ኮመንት አትጻፉ። ኮመንት ደግሞ ከሁሉም በላይ ኮመንት ልባቸው ይደማል። አናይም ይላሉ እንጂ ያያሉ። ኮመንቱን ያያሉ፣ ያነባሉ። ይናገሩት እኮ እሱን እያዩ እኮ። ስለዚህ ስሚ ጨረቃዬ ማለት ነው እኛ ብዙ ለትልቅ ነገር ያስቀመጥናት ለትልቅ ነገር ለቁም ነገር ከጨረቆቹ ሶስተኛ እሷ ነበረች ከጨረቆቹ እኩል ማለት ነው። ስለዚህ እንደዚህ ለምን አንዴ ወደዚህ አንዴ ወደዚህ ወንዝ አሁን ክረምትና እንትን ሄዶ እንደሚመጣ ማለት እንደዚህ ለምን ትሆናላችሁ? መሆን የለባችሁም። በቃ አንዴ ወደ ብሩኬ አንዴ ከላስ ሀይሚን ይዘሽ ምትቀጥ ከሆነ ቀጥ፣ ብሩኬን ይዘሽ ምትቀጥ ከሆነ ቀጥ። አይ የእነሱን አንድነት የእነሱን ወደፊት የእነሱን አንድነት እፈልጋለሁ ወልደው ተጋብተው አንድነት እፈልጋለሁ ምት ከሆነ አንድነት የሚፈልግ ሰው ጋር ተቀላቃይ ሁለቱን ይዘሽ እንጂ አለበለዚያ ፕሮፋይልሽን ተሸክመሽ ብሩኬን ያልሆነ ቃል ሀይሚን ያልሆነ ቃል አትጠቀም ነው። ያቺም
ሀይሚም እንደ ሴትነት ትከበር፣ ብሩኬም እንደ ወንድነት ይከበር። ስነ ስርዓት ሴት እህት አላችሁ፣ ሴት ወንድም አላችሁ፣ ሴትም እህት አለች። ታናሽ እህት ትኖራለች፣ ታላቅ እህት ትኖራለች። እህትሽን እንደምታያት ሀይሚንም ያት፣ ወንድምሽን እንደምታዩ ብሩኬንም ያልሆነ ቃል አትጠቀሙ፣ ያለ ቦታ አታስቀምጡ። እናንተ ያላችሁት ሰው ሀገር ናችሁ። ለራሳችሁ ዘኑ፣ ለራሳችን እንዘን። አሁን ያለነው እኛ ራሳችን። ዛሬ እዚህ ጋር እየተናገርኩ ልሞት እችላለሁ ያለሁት ለምን እሳት ውስጥ ነኝ አላቅም ራሴን። ሰማችሁ አይደል? ግን ለራሳችን እንዘን። ብሩኬ አንተ ወንድ ነህ፣ ሀይሚን እንደዚህ ያድርጋል፣ ሀይሚ አንቺ ወንድ ነሽ፣ ብሩኬን እንደዚህ ያድርገሻል አትበሉ። በቃ ለምን በቃ እነሱ የእናንተን ይዘው ነው እየሄዱ ያሉት። አሁን እየተረዳውኝ ያሉት በዛሬው ቀጥዬ የሚያየው የእናንተን ስራ ነው እየሰሩ የእነሱ ነው። ከትክናንቱ የጀመረ ሌላ ዛሬ እንዳየሁት ከሆነ ትንሽ እንዳየሁት ከሆነ የተወሰነ ሁለቱንም ነው እየተቀየሙ ያሉት አነጋገራቸው። አይ እክሩዬ ስሚ፣ በዛሬ ማለት ነው ሁለቱንም እንደፈለጉ ያድርጉ። ለምን ሁለቱም ባውንደሪ አልፈው ቀይ መስመር አልፈዋል። ስላለፉ ሁለቱንም እኩል አድርገው መናገር አለባቸው። ብሩኬ አንተ እንደዚህ ነህ፣ አንቺ ሀይሚ እንደዚህ የለብሽም። ብሩኬ ጥፋተኛም ሀይሚም ጥፋተኛ ነች በዛሬ ቪዲዮ። ስለዚህ ሁለቱንም እኩል አድርጋቸው የምትነጋገሩት መልዕክት የምታስቀምጡት ሰዎች ሁለቱንም እኩል አስቀምጡ። በቃ ለምን ብሩኬም እንደ ወንድነት ይከበር፣ ሀይሚም እንደ ሴትነት ትከበር። አያችሁ፣ ሁለታቸውን ገደባ ተናገሩ። በዛ ላይም ደግሞ ሀይሚም ቡርኬን አክብሪ፣ ቡርኬም ደግሞ ሀይሚን አክብር። ብሩኬን ሀይሚን አክብር፣ ሀይሚም ደግሞ ብሩኬን አክብሪ። ለምን በቃ መከባበር ይኑር። ይበቃል፣ ከዛሬ ይበቃል። እውነት ሰለቸን። አሁንስ አውዝ ቢላ ጭቅጭቅ፣ 3 ወር ሙሉ ጭቅጭቅ፣ 3 ወር ሊሞላ እኮ ነው ጭቅጭቅ። ሁለተኛ ነገር ደግሞ ቤተሰብን አታስገቡ። ቤተሰብ ይከበር፣ ቤተሰብን አታስገቡ። ሁለተኛ ነገር ደግሞ እራሳችሁን ዝቅ አታድርጉ። ራሳቸውን የራስ ማንነት እክሩዬ ስሚ፣ ራሴ የሚቃጠለኝ ማለት ነው። እየተቀጠልኩኝ ያለሁት ለምን እንደሆነ ታውቂያለሽ? ግን ራሳቸው ይታወቁቃሉ። ግን እዚህ ጋር የሚለቁት ቪዲዮ አንቺን ያቃጥላል፣ ያናድዳል። በቃ እንዴ እኔ ብሩክ ዝቅ ልል አልፈልግም፣ ሀይሚም ዝቅ ልትል አልፈልግም። እነሱ እኮ ተነጋግረው ተነጋግረው ቁጭ ብለው አሁን እንደሚመጡ ተነጋግረው እንደዛ መነጽር አድርጎ ጸጥ ዘና ብሎ ቁጭ ብሎ ደግሞ አንዴ ማለት ነው። ይሄ ሁላችሁ እነሱ ይተዋወቃሉ የሚለው እነሱ ማለት ነው። ትውቃችሁ በውስጥ ለእነሱ ምን ሆኖ ትርጉሙ ገባሽ አይደለም? ይሄ እኮ አሁን እነሱ እኮ የጎረቤት ልጆች አይደሉም፣ የህዝብ ልጆች እኮ ነው። ማንነታችሁ ደግሞ በመጥፎ ነገር እየታየ ነው። አየሹ ከካሜራ ጀርባ ማንነታቸው ምን ይጠቅምሻል? ምንም አይጠቅም። ማንነታችሁ ጥሩ አለ ጥሩ ራሳችሁን አሁን እኮ ያሉት የጋሽዬ ልጅ ነኝ የሙሽዬ ልጅ ነን ይላሉ አይደለም? የህዝብ ልጆች ናቸው። አዎ። ስለዚህ ደግሞ ህዝቡ ፊት ራሳቸውን ይሄን ልክ የራሳቸውን ቤተሰብ ማዋረድ ትክክል አይደለም። እኔ በጣም ነው የደነገጥኩት ዛሬ። በጣም ነው የሚደብረው። የዛሬ ይደብራል። የዛሬውማ በስመ አብ ናጣቸው በጣም ነው የሚያስጠላው። እኔ ሌላ ጊዜንም አልመሰለኝም። ዛሬ የሚሰጣጡት መልስ እነሱ የሚሰሙ ተሳዳቢዎች ብቻ ነው። እንደዚህ መሆን የለባቸውም። ስራም ከሆነ እሺ ስራ ነው እንበል። ግን ስራም ቢሆን ገደብ ባውንደሪ አልፋችሁ ቀይ መስመር አልፋችሁ ከናንተም ተርፎ ደግሞ አልፎ ተርፎ እኔ አላውቅም። እኔ ወዴት እንደምትሄዱ ወዴት እየመራችሁ እንደሆነ እኔ ግራ ነው እየገባኝ። እውነቴን ነው የምላችሁ። ከአሁን በኋላ ብሩኬም ሀይሚዬም እኛ ያለ ነው ለእኛ ካላሰባችሁ እኛ እንወዳችኋለን፣ እንደዚህ ነው ትላለ። ችግር የለም። እኛንም እናንተንም አንድ አላህ የፈጠረን አላህ ይውደደን እንጂ የሰው መውደድ ምንም አያደርግም። እኛንም ያለንበት ቦታ ፈጣሪ ጠብቀን፣ አላህ ይጠብቀን። እኛ ያለ ነው እሳት ውስጥ ነው። ሰማችሁ አይደል? እሳት ውስጥ ራሱ ሆነን ለእናንተ እያሰብን ነው።
እሳት ውስጥ ራሱ እየሆን ለእናንተ ምን ይመጣል? ያኔ እኛ ለነሱ አስበን እንዴት ተጨንቀን ተንሰብስበን እንደምናየው ማለት ነው። እነሱም ለእኛ ማሰብ አለበት። እዚህ ጋር እነሱም ለእኛ ማሰብ አለባቸው። ኦዲየንስ ማለት አለባቸው። ገባሽ? ጦርነት እያጨናነቀን ነው። ሁለተኛ ነገር ደግሞ የእነሱ ነገር እያጨናነቀን ነው። ከስንቱ ለነፍሳችንን እንትን እንበል ወይስ ለእነሱ? ቢያንስ እንኳን እነሱ ይሄንን እንኳን እያወቁ እንኳን ደህና ነገር ይዘውልን ቢመጡ በጣም ራስን እስከ እርስ በራስ መናናቅ በጣም ይደብራል። ወይ እሷ ራሷን እንትና ስሚ፣ እኛ ትዳርም ይዘንም አይተናል። ሁሉ ነገርም ያየን ሰዎች ነን እኛ ማለት ነው። ዋናው ከሁሉም በላይ ክብር ይበልጣል። ከክብር በላይ ምንም ነገር የለም። በዛ ላይ ትልቅ ሚዲያ ላይ ነገ እኮ ልጆቹ ወልደው እኮ ይሄ የሚያዩት ቪዲዮ ነው፣ የሚቀመጥ ነው፣ አደባባይ ነው። ስለዚህ እንዴ መዋደድ እንዳለ ሁሉ ነገር አለ። ግን በቃ ሁሉ ነገር ገደብ ኖሮ ባውንደሪን ጠብቃችሁ ቀይ መስመር አልፋችሁ ከእናንተም አልፎ ሌላ መንገድ ትሄዳላችሁ። ዛሬ ደግሞ ከእናንተ ህይወቱም አልፎ ሌላ መንገድ ነው የሄዳችሁ። ይሄ ደግሞ በእናንተ እንደሆነም በእናንተ ማንጠብቀው ስራ ነው እየሰራችሁ ያላችሁ። እባካችሁ የፈጠራቸው ፍሩ። እኛ እሳት ውስጥ ነው ያለ ነው። እኛ ደግሞ እሳት ውስጥ ራሱ እያለን ለእናንተ እናስባለን። እናንተ ግን ለእኛ አታስቡ። ይሄ እርግጠኛ ነኝ። አትወዱትምም፣ ኦዲየንስንም አታከብሩም፣ ኦዲየንስንም አትወዱድም። ውሸት አታውሩ እሺ። ከዛሬ ጀምራችሁ ማለት ነው ኦዲየንስ ብታከብሩ፣ እናንተን የሚያከብር እናንተን የሚወድ አንድ ላይ ሆናችሁ ልትለያዩ ማይፈልግ አንድ ላይ ሆናችሁ ከፍታ የሚፈልጉትን ሰው ብታከብሩ እንደዛ አይነት ስራ አታመጡም። እንደዛ የወረደ ስራ አትጠቀሙም። እውነቴን ነው። ብሩኬና ሀይሚ እስከ ዛሬ የምናያችሁ ሰዎች እንደ ዛሬ